ጭፈራ ቤት ገብተህ ወንጀል ተሸክመህ ከምትወጣ ለምን መስጂድ ላይ ጨፍረህ አጅር ተሸክመህ አትሄድም? ይህ የሱፊያዎች መንገድ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁት ወንድሞች በያላችሁበት የአላህ ሱብሓነሁ ወተዓላ እዝነትና ችሮታ በእናንተ ላይ ይሁን እያልኩ ዛሬም እንደተለመደው በአርወዱ ዐለል ሙኻሊፍ ፕሮግራማችን ተመልሰን ተገናኝተናል። አርወዱ ዐለል ሙኻሊፍ። በዛሬ በአርወዱ ዐለል ሙኻሊፍ ፕሮግራማችን የምንመለከተው በዘመናችን መስጂዶችን መጨፈሪያ ቤት አድርገው ስለያዙት ስለ ሱፊዮች ይሆናል። እነዚህ ሰዎች የተከበረው የአላህ ሱብሓነሁ ወተዓላ ቤትን እንደ መጨፈሪያ አድርገው ይዘዋል። የሚያሳዝነው ነገር ግን አንድ ጭፈራ ቤት ደርሶ የመጣ ሰው ልቡ ላይ ጭንቀት፣ የወንጀለኛነት ስሜት ይሰማዋል። የሆነ ቀንም ለመቶበት ይሞክራል። ነገር ግን መስጂድ ውስጥ ወደሚጨፍሩት ሰዎች ስንመለስ እነዚህ ሰዎች አይደለም የወንጀለኝነት ስሜት ሊሰማቸው ይቅርና በል እንዲያውም በዚህ ነገራቸው የሚኩራሩ አላህ ሱብሓነሁ ወተዓላ ዘንድ አጅር እናገኝበታለን ብለው የሚያስቡ መሆናቸው በጣም ነገሩን የከፋ ያደርገዋል። እሰቡት እንግዲህ ሰው ጨፍሮ አጅር አላህ ሱብሓነሁ ወተዓላ ዘንድ ሊያገኝ ማለት ነው። ተው ይሄ ነገር አያስኬድም ስትላቸው አይ አንተ ዋሃብያ ነህ፣ ነቢዩንና አላህን ሱብሓነሁ ወተዓላን አትወድም፣ እኛ እኮ አሁን ምንም አላደረግንም፣ ነቢያችንን ነው ያወደስነው፣ የነቢያችን ዕሽቅ ነው እንደዚህ የሚያደርግን ይላል። ድንቄም የነቢያችን ወዳጅ። ቆይ እስኪ ልጠይቃችሁ፣ እናንተ ከአቡበክር በላይ ነቢያችንን ሰለላሁ ዐለይሂ ወሰለም ወዳችሁ ነው? ፍቅራችሁ እስከ እብደት ያደረሳችሁ? ውዴታችሁ ከሶሓቦች ውዴታ በላይ ከፍ ብሎ ነው ወይ ለዚህ እብደት የዳረጋችሁ? እስኪ ንገሩ። የሚገርመው ሱፊዮች ዘንድ በሰላዋት ስም የሚጨፈረው ጭፈራ እንደየባህሉ ይለያያል፣ እንደየሀገሩም እንደዛው። ሱፊዮች ዘንድ የመጨፈር ስሜት ጨፍር ጨፍር የሚል ስሜት ሲሰማ ሙዚቃውን አጥፋና ሰለላሁ ዐለይሂ ያልክ መጨፈር ትችላለህ፣ ችግር የለውም እነሱ ዘንድ ይሄ ማለት ነው። አላሁ ሙስተዓኑ ዐለይሂ ቱክላን። ዛሬ የማሳያችሁ ከተለያዩ አገር የተሰበሰቡ የሱፊያዎችን ጭፈራ ይሆናል። አላህ እነሱንም እኛንም ቀጥተኛውን መንገድ ይምራልና። በቀጥታ ወደ ቪዲዮ እንለፍ። ይህ እንግዲህ የምታዩት የሚያጓሩት እኛ ጋር ጂን የያዘው ሰው ዛሬ የያዘው ሰው ተብሎ ነው አይደል? እንደዚህ የሚያጓሩ እንደዚህ የሚያጓሩት ሶላዋት እያልን ብለው ሁዋ ሁዋ ሁ። ይህ አሁን በምን አይነት መልኩ ነው ዚክር ሊሆን የሚችለው? እነዚህን ደግሞ እንመልከት። እነዚህ ጸባይ ያለው ጭፈራ ነው። በባህላቸው መሰረት ነው የሚጨፍሩት በነገራችን ላይ። طيب እስኪ ደግሞ እነዚህ እንመልከት። ይሄ እንግዲህ እነሱ ዘንድ ዒባዳ ነው። ይሄ ነገር አይቻልም ስትላቸው እናንተ ዋህብዮች ይላሉ። እዩ እዚህ ጋር በደንብ ተመልከቱልኝ። ከዛ ተክቢር አደረገ። ሩኩዕ ወረደ። ሰሚዐ አላሁ ሊመን ሐሚደ። እሺ ወደ ሶላትነት ቀየሩ ማለት ነው። አስባችሁታል ምን ያክል የእብደት ደረጃ እንደደረሱ እየጨፈሩ ቆይተው ወደ ሶላት መግባት ማለት ነው። አላሁ ሙስተዓን። ጠይብ እሺ ወደ ጎረቤት ሀገር ደግሞ ወደ ሱዳን እንሂድ። ሱዳን ደግሞ ያሉት ሱፊዮች እኒህን ይመስላሉ። ይሄ አሁን የምታዩት ጭፈራ ይሄ ምናምን በቃ ዒባዳ ነው እነሱ ዘንድ። ከዛ ደግሞ ከሱፊዮች የሆነ ከርከሪ የሚባል ጣሪቃ አለ። ልክ ሱፊያዎች እኮ በውስጣቸው ብዙ አይነት ጣሪቃ አላቸው። ነቅሸበንድያ፣ ቃዲርያ፣ ቲጃንያ ምናምን። ከዛ ውስጥ ከርከሪያ የሚባሉ አሉ። እኔ ከከርከሮ ተወስዶ ይሆን ወላሁ አዕለም።
ብቻ የእነሱን ጭፈራ ደግሞ እዩልኝ። የለበሱት ልብስ ይኸው እንደምታዩት ቡትቶ ቀጣጥለው ሰፋፍተው ቀይ፣ ቢጫ፣ አረንጓዴ ምናምን የሌለ ከለር የለም። ቆራርጠው ቡትቶ ነው የለበሱት። ይሄ ነው እስልምና? ቡትቶ መልበስ ነው እስልምና? طيب እያቸው ጭፈራቸው ነው። በነገራችን ላይ ማለት ነው መረሳት የሌለበት ሱፊዮችን አስመልክቶ ማለት ነው እብድ መሆናቸው አሁን አይደለም ከድሮ እነ ኢማሙ ሻፊዒ እነ ኢማሙ ማሊክ ራሱ ተናግረዋል። በቃ እብደት እንዳለባቸው ማለት ነው። ምን አሉ መሰላችሁ? እነ ኢማሙ ማሊክ አንድ ሰው መጣና ምን አላቸው? ያ አባ አብዲላህ፣ አንተ አባ አብዲላህ ሆይ እኛ ዘንድ ቀውሙን ሰዎች አሉ ይቃሉ ለሁም ሱፊያ፣ ሱፊያ የሚባሉ ሰዎች አሉ። ያእኩሉነ ከቲራን ብዙ ይበላሉ። ثم يأخذون في القصائد ከዛም ግጥሞችንና ምናምኖችን ያነባሉ አለ። ثم يقومون ከዛም ይቆሙና فيرقصون ይጨፍራሉ አሏቸው። እና ስለ እነዚህ ሰዎች ምን ትሉናላችሁ ተብለው ተጠየቁ። ማን? ኢማሙ ማሊክ ረሂመሁላሁ ተዓላ ማለት ነው። فقال مالك ኢማሙ ማሊክ ደግሞ አሉ አሱቢያኑ ነው ይህንን ተግባር የሚፈጽሙት ልጆች ናቸውን? ቃለ ላ ኧረ አይደሉም ተባሉ። ቃለ እሺ አመጃኒ እብዶች ናቸው? ቃለ ላ ኧረ አይደሉም ተባሉ። ቀውሙን መሻይኽ ይህንን የሚያደርጉት እንዲያውም ሼኾች ናቸው ተባሉ። ቃለ ማሊክ ኢማሙ ማሊክ ረሒመሁላሁ ተዓላ እንዲህ አሉ ማ ሰሚዕቱ አነ አሐደን ሚን አህሊ ልእስላም የፍዓሉ ሃዛ እኔ ከእስላም ሰዎች ካገኘኋቸው ሙስሊሞች ከኛ በፊት ከነበሩት ሙስሊሞች ይህንን ሰራ ተብሎ የሰማሁት ነገር የለም፣ እንዲህ የፈጸመ የለም እያሉ ነው። የአህለ ሱፍያ ምን ትሉናላችሁ እስኪ በዚች ዙሪያ? ጠይብ ኢማሙ ሻፊዒ ደግሞ ምን አሉ ረሒመሁላሁ ተዓላ ለው አነ ረጁለን አንድ ሰው እኮ አሉ ተሰወፈ አወለ ነሃሪ ከጠዋት ሰዓት ሱፍያ ቢሆን ለም የእቲ ዓለይህ ዙሁር በሱ ላይ አይደርስም ኢላ ወጀድተሁ አሕመቅ ቂል ሆኖ ያገኘኸው ቢሆን እንጂ ጠዋት ወደ ሱፊዮች ተቀላቅሎ ዙሁር ላይ ያታገኘው ምን ሆኖ ቢሆን እንጂ ቂላቂል ሆኖ ቢሆን እንጂ ጂል ሆኖ ብታገኘው እንጂ። በቃ የጂል ስራ ነው የሚሰሩት። አላሁ ሙስተዓን። እስኪ ሱፊዮች በሱፊይነታችሁ የምትፎክሩ ሰዎች የት አላችሁ? ዛሬ ትፈለጋላችሁ። طيب እንቀጥል። የሚለው ዒባዳ ነው እነሱ ዘንድ ዚክር ነው። በቃ ቅድም እንዳልኳችሁ ነው። መጨፈር ከፈለጋችሁ ጭፈራ ቤት ገብታችሁ ወንጀል ከምትሸከሙ ኑና መስጂድ ጨፍራችሁ አጅር አገኙ ነው የነሱ ምናቸው ሊሳኑ ሐላቸው ማለት ነው። አላሁ ሙስተዓን። አላህ ይህዲ። እነዚህ ደግሞ ቱርኮች ናቸው። ይደለቃሉ ማለት ነው። እሺ እንቀጥል። ደግሞ ወደ ኢራን እንግባ። የኢራን ሱፍያዎች ደግሞ እያቸው ባለጸጉር ናቸው። ይህንን ይመስላል እህት ወንድሞቼ። እንግዲህ እንደተመለከትነው የሱፍያዎች መንገድ ከቀን ወደ ቀን እየጠመመ እየተበላሸ እየሄደ ነው። እነ ኢማሙ ሻፊዒ እነ ኢማሙ ማሊክ ሱፍይነትን ሲወቅሱ የዛኔ ገና ሱፍዮች ጥቂት በነበሩበት ገና እንደዚህ ቢድዓቸው ሳይንሰራፋ ነበር። ይህንን ቢያዩማ እንግዲህ ምን እንደሚሉ ለመገመት ራሱ አይከብድም። አላሁ ሙስተዓን። ሃኡላ እነዚህ ሰዎች አሁን የሕሰቡን ያስባሉ አነሁም ዩሕሲኑነ ሱንዓ መልካምን ስራ እየሰሩ እንደሆነ ያስባሉ። እነዚህ ሰዎች ወንጀለኛንን ብለው አያስቡ። ምን ይላሉ ዑለሞች? ቢድዓ ሸይጣን ዘንድ ከወንጀል በላይ የተወደደች ነች ይላሉ። ቢድዓ ሸይጣን ዘንድ ከወንጀል በላይ የተወደደች ነች ይላሉ። ለምን ከተባለ ወንጀል የሚሰራ ሰው ወንጀለኛ ነኝ ብሎ ስለሚያስብ የሆነ ቀን ይቶብታል። ቢድዓ ላይ የተዘፈቀ ሰው ግን አይ እኔ የዒባዳ ላይ ነኝ ያለሁት በዚህ ስራ አጅር አገኛለሁ እያለ በዛ በተዘፈቀበት ወንጀል ላይ ሆኖ ይሞታል፣ ስራውንም ያገኛል አሉ።
አላህ ስብሓነሁ ወተዓላ እኛንም ቤተሰቦቻችንም ከቢድዓና ከቤተሰቦቿ አላህ ይጠብቀን እያልን ቪዲዮዬን እዚህ ይጨርሳለሁ። ቪዲዮ ከሰራው በጣም ብዙ ጊዜ ስለሆነ ቻናሉ ቀዝቀዝ ብሏል። ቪዲዮውን ላይክ እያደረጋችሁ ለእህት ወንድሞቻችሁ እንዲሁም ይጠቅማል ብላችሁ ለምታስቡ ሱፊ ላኩለት። አላህ ስብሓነሁ ወተዓላ ምናልባትም ለመመለስ ሰበብ ሊያደርግለት ይችላልና ማለት ነው። አብራችሁ የነበርኩት ወንድማችሁ አቡ አቲካ ነኝ ከኢኽላስ ቲዩብ። በቀጣይ ቪዲዮ ተመልሰን እስክንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።